ብዙ ጊዜ በችኮላ የምንወስናቸው ውሳኔ ማን ፈልገው ወይንም ማን ጠብቁ ቦታ ይከተሉ። በብዛት ለምሳሌ ወደ ሪሌሽንሺፕ ሊሆን ይችላል፣ ወደ ጓደኝነት፣ ቢዝነስ ስራ ውስጥ ብቻ ወደ ተለያዩ ነገሮች ውስጥ በችኮላ ወይንም አግሬሲቭ ስንሆን ስንነቃቃ የሆነ ባየነው ነገሮች ሁሉ ውሳኔ ለራሳችን ይሰጠን ወዲያው ደግሞ ወደዛ ነገሮች ስንገባ መዘዙ ወይንም ጉዳቱ በእኛ ላይ እንደሚደርስ ይህ ነገር እንድታውቁ እፈልጋለሁ። በብዛት በዚህ ሰዓት ወጣቶች ይሸወዱ ያሉት በዚህ ነገር። ለምሳሌ ኦንላይን ላይ ስራ ሊሆን ይችላል። ኦንላይን ላይ እንደዚህ እንከፍላችኋለን ወደዚህ እንደዚህ ነገር ገቡ ይባላል። እሱ በብዛት ያለውን ብር ኢንቨስት ያደርጋል፣ ያለውን ነገር ጨርሶ ይከታል። ከዚያ ከሆነ ጊዜ በኋላ ነገሮችን ሳያጣራ ያለ ውሳኔ ሳያብሰለስል ወዲያው ስለገባ ምን ይላል? ወይስ ይከስራል ወይስ ገንዘቡን ያጣ ተስፋ ይቆርጣል። ሪሌሽንሺፕ ሊሆን ይችላል። ሪሌሽንሺፕ ውስጥ ስለ አንድ ሴት ወይም አንድ ወጣት ፍቅረኛ መሆን ሊሆን ይችላል። ወደዛ ነገር ውስጥ ሲገባ መግባታቸው በፊት ስለነዛ ሳይጠናኑ እርስ በርስ ሳይደማመጡ ብቻ ውበቷን አይቶ ተማርኩ ሊሆን ይችላል። ብቻ በተለያዩ ነገሮችን ብቻ በአጠቃላይ ውሳኔ ስንወስን አይተን አብሰልስለን ጊዜ ሰጥተን ቁጭ ብለን ተረጋግተን የሆነ ከሙቀት ዓለም ወጥተን ለምሳሌ የሆነ ነገር አይተን ደስ ብሎ ሊሆን ይችላል የወሰነው ውሳኔ እና ከዛ ደስታ ውስጥ ረጋ ብለን አብሰልስለን ውስጣችን አረጋግተን ወደዛ ነገር ውስጥ መግባት ያለብን እንጂ በአንዴ በድግ ብለን ባየነው ነገር አግሬሲቭ ሆነው ወዲያው የምንገባው ከሆነ መዛዙ መጨረሻው ውድቀት ነው፣ ወይንም ካሰብነው ነገር ወይንም ካለምነው ነገር ላያሳካን ላያደርሰን ይችላል። እና በአጠቃላይ የምንላችሁ ፈልጌ ነው አንድ ነገር ከማድረጋችን በፊት ለራሳችንም ለሌሎችም አብስበን የሚጠቅመንን የማይጠቅመንን ነገር ለይተን አውቀን ወደ አንድ ነገር ውስጥ መግባት ያለብን እንጂ ወዲያው አግሬሲቭ ሆነን ስንገባ መዘዙም ጉዳቱም ለእኛ እንደሆነ ልነግራችሁ በአጠቃላይ ይህ ልነግራችሁ ፈልጌ ነው። አመሰግናለሁ።